ዛሬ የማገለግላችሁ የእግዚአብሔር ቃል የሚገኘው በገላትያ መጽሐፍ ላይ ያለው የእግዚአብሔር ቃል ዛሬ አጠር ባለ ደቂቃ ውስጥ የእግዚአብሔርን ቃል አገለግላችኋለሁ። ወገኖች ሆይ እግዚአብሔር ዛሬ ከገላትያ መጽሐፍ እያነበብኩ እያጠናሁ ነበርና በቤቴ በሚገርም ሁኔታ ከዚህ መጽሐፍ ውስጥ ጠቅለል ያለውን ሀሳብ ለመናገር እፈልጋለሁ። የዚህ የገላትያ መጽሐፍ ጸሐፊ ሐዋርያው ጳውሎስ እንደሆነ በቁጥር 1 ላይ በእርግጠኝነት ግልጽ በሆነ መንገድ ያንን ነገር ይነግረናል። ምንድነው የሚለው? ከምዕራፍ 1 ከቁጥር 1 ጀምሮ ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብረውኝም ካሉት ከወንድሞች ሁሉ እያለ ይናገራል። ሐዋርያው በግልጽ የዚህ የገላትያ መጽሐፍ ጸሐፊ እንደሆነ ይነግረናል። ሐዋርያው ጳውሎስ እንግዲህ የገላትያን መጽሐፍ የጻፈበት ዋነኛ ምክንያት በወንጌል በጸጋው በክርስቶስ ኢየሱስ አምነው የነበሩ የገላትያ ቅዱሳን ወደ ኋላ ተመልሰው በሕግ ስርዓት ውስጥ በመግባታቸው ምክንያት፣ በሕግ በመያዛቸው ምክንያት ሐዋርያው ጳውሎስ እንዴት ወደ ኋላ እንዳፈገፈጉና እውነተኛውን ወንጌል ትተው ወደ ኋላ የተመለሱበትን ሁኔታ ሲናገር እናየዋለን። በዋነኝነት የዚህ የገላትያ መጽሐፍ ዋነኛ መልእክት ምዕራፍ 2 ቁጥር 16 ላይ ያለው ሐሳብ ምንድን ነው የሚለው? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ይላል። ይሄ ዋና የመጽሐፉ ሐሳብ። ሰው በኢየሱስ ክርስቶስ በማመን ነው እንጂ በሕግ እንደማይጸድቅ እናውቃለን ይላል። እነዚህ የገላትያ ሰዎች ድነት ያለው በጸጋ ብቻ ሳይሆን ሕግንም በማድረግ እንድናለን ብለው ያስባሉ። በተለይም ሕግ የሚለው ምንድን ነው? በእጅ መገረዝ እና በመገረዝ ድነት አለ ወደሚል ትምህርት ውስጥ ዘልቀው ገብተው ነበርና ሐዋርያው ጳውሎስ ከእንደዚህ አይነት ትምህርት እንዲወጡ ያሳስባቸዋል፣ ይነግራቸዋል። ድነት ያለው በጸጋ ነው፣ ክርስቶስ ኢየሱስን በማመን ነው ብሎ ይናገራል። ምዕራፍ 5 ላይ ዘለል ብዬ ልናገርና በተለይ ጳውሎስ ምንድነው የሚላቸው? ምዕራፍ 5 ላይ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ ይላቸዋል። የምለውን ነገር አስተውሉ ይላቸዋል። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ነፃነታችን የሚነፍግ ነገር አለ። እንደገና ተመልሳችሁ ክርስቶስ ነፃ ካወጣችሁ በኋላ በባርነት ቀንበር ውስጥ አትያዙ። ክርስቶስ ከሕግ ባርነት ነፃ አውጥቶናል። በጸጋው ድናችኋል። በጸጋው ከኩነኔ ከሕግ ኩነኔ ከሕግ ስርዓት ክርስቶስ ምን አድርጎናል? ነፃ አውጥቶናል። ዳግመኛ ነው የሚላቸው። ዳግመኛ ወደኋላ በመመለስ በሕግ ባርነት ውስጥ እንዳትገቡ። እንደውም ምንድነው የሚለው? ጸንታችሁ ቁሙ። በምን? በጸጋው በዳናችሁበት እውነት ጸንታችሁ ቁሙ ይላቸዋል። እነዚህ የገላትያ ሰዎች አስቀድመው የዳኑበት እውነት አለ። በክርስቶስ ኢየሱስ በማመን በጸጋው ድነዋል። ይሁን እንጂ በአንዳንድ የስህተት አስተማሪዎች ምክንያት ወደ ኋላ በመመለስ ወደ አይሁድነት ትምህርት ዘልቀው በመግባት በሕግ ውስጥ እንደገና ራሳቸውን ያሰሩበት ሁኔታ አለ። ስለዚህ ሐዋርያው ምንድነው የሚላቸው? ዳግመኛ በእስራት ውስጥ አትግቡ፣ ጸንታችሁ ቁሙ፣ ዳግመኛ ባሪያ አትሁኑ። ወገኖቼ ክርስቶስ ከሕግ ባርነት ነፃ አውጥቶናል። አሜን ነው። ክርስቶስ ኢየሱስ ከኃጢአት ባርነት ነፃ አውጥቶናል። ክርስቶስ ከዲያብሎስ እስራት ከዲያብሎስ አገዛዝ ነፃ አውጥቶናል። በዳናችሁበት ድነት ጸንታችሁ ቁሙ ይላቸዋል። ድነት ያለው፣ ነፃነት ያለው፣ አርነት ያለው፣ መፈታት ያለው በክርስቶስ ኢየሱስ በማመን
ማመን ብቻ ነው። ክብር ለእግዚአብሔር አምላካችን። እግዚአብሔር ቃሉን ስለላከልን እግዚአብሔር እናመሰግናለን። ጠቅለል ያለውን እንግዲህ ገላትያን መልእክት ስናስብ ሰዎች በክርስቶስ ኢየሱስ ካመኑ በኋላ ወደ ኋላ የማፈግፈግ ከጽድቅ እውነት ወደ ኋላ የመመለስ ሕይወት ነበራቸው። ሐዋርያው ጳውሎስ ቢመክራቸው ኖ ወደ ኋላ አትመለሱ፣ ደግማችሁ በባርነት ቀንበር አትያዙ፣ በባርነት ቀንበር አትያዙ። ክርስቶስ ነፃ አውጥቷችኋል። ኢየሱስ ክርስቶስ ነፃ አውጥቷችኋል። ነፃ ባወጣችሁበት በዛ ጸጋ ጸንታችሁ ቁሙ። ክብር ለእግዚአብሔር። ወገኖቼ እስከ መጨረሻው ድረስ በዳንበት መዳን በጸጋው እምነት ጸንተን እስከ መጨረሻው እንድንቆም እግዚአብሔር ይፈልጋል። ክርስትና ጀምሮ የማቋረጥ አይደለም። ክርስትና እስከ ፍጻሜው በክርስቶስ ጸጋ እስከ መጨረሻው ድረስ ጸንቶ መኖር ነው። እግዚአብሔር አምላክ ጀምረን የምናቋርጥ ሳይሆን እስከ መጨረሻው የምንጨርስ ሰዎች ያድርገን። እግዚአብሔር አምላክ ቃሉ ይባርክልን። ተባረኩ። ወዳችኋለሁ። ሻሎም ሻሎም። እግዚአብሔር ከእናንተ ጋር ይሁን። ተባረኩ።